የምታውቁት ታስታውሱት ነገር ይኖራል። ትራንስሚሽን ላይ እንግዲህ ይወላችሁ እያንዳንዱ ነገር የመኪና ዘቦሌ እስከነተል በሉት እስከነተል ማለት ይሄ ዋና ቦዲው አይደል? ልክ እንግዲህ መኪና ላይ ያለው ሲስተም ዘቦሌ እዚህ ጋር አለ። ግን ይሄ ማለት ይሰራል እያልኳችሁ ግን አይደል? ዋናው ማስተማሪያ ሞዴል ስለሆነ ነው እንጂ አሁን ይሄ ይነሳል ወይ ምናምን ይሄ ይሄዳል ወይ ምናምን ማሳያ ሞዴል ስለሆነ ሞዴል ተባለች። ሶ የምን ብለን እንጠራዋለን? ይሄ ዘቦሌ ኢንጂን ይሄ ዘቦሌ ኢንጂን ብለን እንጠራዋለን አይደል? ሶ የኢንጂን ስራው ምንድነው? ፓወር ክሬት ማድረግ ነው አይደል? ሶ ቤት ፓወር ክሬት ይደረጋል። የራሱ ሚሽን ሜካኒዝሞች አሉ። ፊውሎችን በመጠቀም ሶ ኬሚካል ሪአክሽን ቴክኖሎጂ ኬሚካል ሪአክሽን ሂት ኢነርጂ ወደ ሜካኒካል ኢነርጂ እንዴት እንደሚቀየር አይታችኋል አይደል? ኢንጂን ላይ ታችሁ ሶ ይሄ ኢነርጂ ያለ የተደረገ ኢነርጂ ዋናው ጋር ሀይት ጋር መድረስ ነው። እዚህ ላይ ደርሶ መኪናውን ማድረግ ነው ድራይቭ ማድረግ ነው አይደል? ሶ ግን እዚህ ጋር የተደረገ ኃይል እንዴት ነው ግን ላይ የሚደርሰው? ስፔሻሊ ሬር ወይ ምን ነው አላ የኋላ እግር ላይ እንዴት ኃይል መድረስ አለበት አይደል? ዋናው ነገር። ስለዚህ እንደዛ ከሆነ እነዚህ ኮምፖነንቶች ዘቦል ከክለች ጀምሮ እዛ የምናያቸው ሲስተሞች ማያውቅ ያስፈልጋል ማለት ነው። አንደኛው ምንድነው እንግዲህ ምንድነው ይሄ ክለች አይደል? እዛ ያየነው ቅድም ክለች ብለናል። ስለ ክለች ኮምፖነንት አውርተናል። ለምሳሌ ትግናያችሁ ቀዩ ፓርት ነው አይደል? ምንድነው ያለው? ይሄ ፕሬጀር ፍሊት አሰምብል ብለን የምናየው ይሄው ቤሪንጎች ውስጥ ናቸው። ይሄው እዚህ ጋር ቅድም ያየናችሁ ቤሪንግ ይታያችኋል። እዚህ ጋር ሬዲስ ቤሪንግ ያልናችሁ ቅድም ዛጋ የነካካችሁ አይታችኋል። ሶ ሬዲስ ቤሪንግ ማለት እዚህ ስራ ከዛ ስለላ ነው ምን አለች ውስጥ ላይ ዲስክ አለች አይደል? ያያችሁ ቅድም ያሳያችሁ ለዛ ነው ነገራችን ዲስኮች አሉ። ሶ ስለ ከዛች ዛጋ በደንብ ስላየን እዚህ ጋር ማወቅ ያስፈልጋል። ነገር ግን አሁን እዚህ ጋር የምናያቸው ስንቶች አሉ? ስንት አይነት ሻፍቶች አሉ ነው ያለው? አራት አይነት ሻፍቶች አሉ። አንደኛው ሻፍት ምን ይባላል? ሻፍት ነው ያልኩት አይደል? ኢንፑት ሻፍት ዘዋል ካውንተር ሻፍት ዩኒቨርሳል አይደለር ጊር ሻፍት ብለን ምንነት ውስጥ የሆነ ሻፍት አለች አይደል? ሶ እንደዚህ ከሆነ እዩት። ኢንፑት ሻፍት ብለን የምንጠራት ከማን ጋር ነው ሄዳ ኮኔክት የምትሆነው? ከክለች ዲስክ ጋር። ክለች ዲስክ እና ፍላይዊል ደግሞ አብሮ ምን ይሆናቸው? ኮኔክት ይሆናቸው። ከዛ ፍላይዊል ከማን ጋር ነው ኮኔክት የሚሆነው? ከክራንክ ሻፍት ጋር። ሶ ክራንክ ሻፍት ሮቴት ሆነ ማለት ፍላይዊል ይሽከረከራል። ፍላይዊል እና ደግሞ ክለች ዲስክ አብሮ ናቸው አይደል? ሶ እነዚህ ተሽከረከሩ ማለት ማን ማሽከርከር ይጀምራሉ? ኢንፑት ሻፍት ማሽከርከር ይጀምራሉ አይደል? ሶ ኢንፑት ሻፍት ተሽከረከረ ማለት ኢንፑት ሻፍት እና ካውንተር ሻፍት ደግሞ ምን ሆኗል? ዚያርዋት ኮኔክት ሆኗል ማለት። ሶ አሁን ለምሳሌ ይሄ እና እዚህ ኮኔክት ስለሆኑ የመጣው ኃይል ለምሳሌ አንደኛ ማርሽ ከሆነ የፈለግነው አንደኛ ማርሽ ማለት እቺ ትንሿ ጥርስ ምን ውስጥ ትሄዳለና በጣም ትልቁ ጥርስ እንድትነዳ ስናደርግ አይደል? ሶ እኛ ምን ፈልገው ትንሿ ትልቁ